ከፊታችን ወጥቶ ጠላታችን እንዳጠፋው እሱን የረሳን ቀን ወደ ጣዖት ፊታችንን ያዞርን ቀን እሱ ራሱ ያጠፋናል ነው። በተለያየ ቢዝነስ ውስጥ ያላችሁ እየሰራችሁ ያላችሁ እግዚአብሔር የባረካችሁ ሰዎች በተለያየ ሁኔታ በገንዘብ ብቻ አይደለም በጤና የተባረካችሁ በሰላም የተባረካችሁ በተለያየ በጉልበት የተባረካችሁ የሁሉም ነገር ምንጭ እግዚአብሔር ነው። ኪሳችን ውስጥ ያለው አካውንታችን ውስጥ ያለው በአጠቃላይ የኛ የምንለው በረከት የተሰጠንን ነገር ማባዛት አለብን። እንድናበዛው ነው እግዚአብሔር የሰጠን። እግዚአብሔር ለዚህ ለሰጠን በረከት እንዴት እንደተጠቀምንበት እንዴት እንዳስተዳደር ነው ይጠይቀናል። አዳምንና ሔዋንን እግዚአብሔር መጀመሪያ ሲፈጥር በውስጣቸው ያስቀመጠው የማባዛትን ስሌት ነው። እንዲበዙ የሀብታችን የበረከታችን ምንጭ እግዚአብሔር ነው። እግዚአብሔርን አስቡ።